ዛሬ ደግሞ ምርት እንዴት እንደሚመረትና እንዴት አድርጎ አድካሚ እንደሆነ ሙሉ ቪዲዮን ተከታትላችሁ አይታችሁ ሐሳብ አስተያየታችሁ መስጠት ትችላላችሁ። እንደዚሁም ደግሞ እንዴት ነው የሚመረተው ብላችሁ ግራ ግብት የሚላችሁ ሰዎች አላችሁ እና ለነዛ ለሰዎች ነው። ሙሉ ቪዲዮን ተከታተሉ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ላይክ እያረጋችሁ እንዲሁም ሼር እያረጋችሁ ለብዙ ሰው እንዲዳረስ አድርጉልን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም የዩቲዩብ ቻናል ተከታታዮቻችን እንዴት ናችሁ? ከኛ ጋር ሁሉ ሰላም ነው። እናንተ በያላችሁ በሰላማችሁ በዝት ይበልልኝ። እንግዲህ ዛሬ የምርት አመራረት እንዴት ነው የሚለውን ነገር ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ሰብስክራይብ እያረጋችሁ ቤተሰብ መሆን እንዳይረሳ። እንዲሁም ደግሞ ላይክ ሼር አድርጉልን ለብዙ ሰው እንዲዳረስ። እናም ዛሬ እንግዲህ ይዤላችሁ የቀረብኩት ይሄንን ይመስላል። ቤቱ ብሎኬት ቤት ነው። ምርት እንዴት ነው የሚመረተው? ምርት ማለት ምንድነው? መጀመሪያ ቪዲዮን እስከ መጨረሻው ድረስ እያያችሁ ተከታተሉን። አሰራሩንም ተመልከቱ። ዛው ምርት ማለት ይሄንን ይመስላል። ኦዲያ ጥግት ያለው ምርት ነው። እቺ ልጅቱ የምታመርተው አሁን እንግዲህ እንደዚህ አድርጋ ነው የምታመርተው። በአልሙኒየም ማለት በር ላይ የሚገጠመው ነገር አለ። በሱ ነው የሚመረተው። ይሄ እንግዲህ ስኳድራውን ጠብቀን ተደርጎ ነው መጀመሪያ የሚስተካከለው። ተስተካክሎ ሲያልቅ ከዛ በኋላ ነው ሁሉ ነገር የሚደረገው። መጀመሪያ እንዴት ማድረግ አለብን ላላችሁ መጀመሪያ ቀደም ስታረግ እንደነበረው ዘይት ቤቱን ትቀባላችሁ። የምትሰሩበትን ነገር ዘይት ትቀባላችሁ ወይም ዘይት ታረጋላችሁ። ምክንያቱም ምጣድ ላይ ጎመን ዘር እንዲሁም ደግሞ ዘይት ተጠቅመው እናቶቻችን የሚያደርጉት ያንን። ከዛ እንደዚህ ስኳድራውን በጠበቀ መልኩ ታስተካከላችሁ በኋላ ዘይቱን ቀብታችሁ ይሄንን ስኳድራውን ካስተካከላችሁ በኋላ ምርቷን እንደምትመለከቱት ልጅቱ እዚህ ባልዋ ውስጥ እየበጠበጠች ትገኛለች። ምክንያቱም በደንብ ተደርጎ በእጅ ሲቦካ ያው ፍጥነትም ይፈልጋል ቶሎ እንዳይደርቅ እና በዚህ መልኩ ነው የሚቦካው። አቦካኩንም ያያችሁት ነው። የምንጠቀመው ማቴሪያል ጅብሰም ራይት ይባላል። የኮርኒሱ ራይት የቅርጻ ቅርጽ ይላል እና በዚህ በምታዩት መልኩ በእጇ እያደረገችው ትገኛለች። እናም እንደምትመለከቱት እንግዲህ በእጅ የጓጎለው ከታሸና ካለቀ በኋላ ብዙ ነገሮቹ እንትን ካሉ በኋላ ምን ይደረጋሉ? ቃጥሎም ከሆነ ጨመር እየተደረገ ወፍሮም ከሆነ ደግሞ ውሃ ጨመር ተደርጎ እናም ከዚህ በኋላ ነው እንደዚህ ተደርጋ አጠናቃ ከጨረሰች በኋላ ምን ይደረጋል? እዛ ላይ ይፈሳል። በደንብ ግን መታሸት አለበት። በደንብ አድርጎ ይሄ የጓጎለው ነገር ቃጫው ጋር በደንብ እንዲገናኝ በደንብ አድርጎ መታሸት እንትን መደረግ አለበት፣ መደበላለቅ አለበት። ዱቄቱና ውሃው በደንብ መጠነኛ መሆን አለበት። ምክንያቱም እንደዚህ አድርጎ በደንብ ካልተደረገ ቤቱ ጥንካሬ አይኖረውም። ወይም ደግሞ የሚሰራው እዛ ጋር ደርድሮ የምትመለከቱት ጥንካሬ አይኖረውም። እንደምትመለከቱት አሁን የጓጎለ አንዳንድ አለው። ምክንያቱም ከስር ያለው ማለት ነው። ይሄ ችግር የለውም። ጎጉለት የሚባለው በጣም ብዙ ሲሆን ነው እና እንደዚህ መልኩ መጀመሪያ ታፈስበታለይ። ወደ ዳር እንዳይፈስ ይሄ ዳርዳሩ የተደረገው እንትን አለ እና ሙሉ ለሙሉ በዚህ መልኩ ካረገች በኋላ ቃጫ ታረግበታለች። ቃጫ እንደምትመለከቱት እንግዲህ ቃጫ ይሄን ያህል ነው። በደንብ ቃጫው ይበተንና ተበትኖ ሲያበቃ በስነ ስርዓት ይደረግና እዛች ጋር ቀርተዋለይ። አሁን ዝም ብላችሁ ተመልከቷት። ታደርግበታለይ ማለት ነው። ይሄው ሄደች ልታመጣ። ስለዚህ በደንብ አድርጋችሁ እንደዚህ አይነት ነገር ማሰራት ያለባችሁ። ቤታችሁን በጥንቃቄና አሪፍ ባለሙያ ከሰራው ቤቱ ጥንካሬ ይኖረዋል። ቃጫው ብዛቱን እያያችሁት ነው። አደራረጉን የቃጫው ብዛት ይህንን ይመስላል። እንግዲህ ካሁን ይሄ የት ገባ ትላላችሁ። በኋላ እስከ መጨረሻው ድረስ ተከታተሉን። ሙሉ ቪዲዮውን እስከ መጨረሻው እዩት። ሰብስክራይብ አድርጉ። ቻናል አዲስ የሆናችሁ ደግሞ ሰብስክራይብ አድርጉ። ላይክ ያርጉ፣ ሼር አድርጉት። እንዲሁም ነባር የሆናችሁ ደግሞ እንግዲህ በጣም እናመሰግናለን። ሙሉ ቪዲዮውን ተከታትላችሁ ቲዩቶሪያል ቪዲዮ መጠቀም ትችላላችሁ። ቤታችሁን ኑሩ መስራት ለምትፈልጉ፣ ራሳችሁ መስራት ለምትፈልጉ ስለዚህ ካሁን እንደሚደረገው ተመልከቱ። ቃጫው ጠፋ። ምክንያቱም ጠፋ ማለት ወደ ውስጥ እየገባ ነው። ከእንትኑ ጋር ተያያዘ፣ ከቀድሙ ቡኮ ጋር ተያያዘ።
ይሄንን ይመስላል። ዳርዳሩን በደንብ አድርጋችሁት ካስተካከላችሁ በኋላ ባይዜ በጥንቃቄ ነው መሰራት ያለበት ይሄ ነገር ማለት ነው። በደንብ ተደርጎ ከተነሳ በኋላ እንግዲህ ይሄንን ይመስላል ማለት ነው። ከነካችሁት እንደዚህ መልኩ ማስተካከል ትችላላችሁ። ከዛ ብሪግ ሳይሆን ሸርተት እያረጋችሁ ማስተካከል ይቻላል። ይሄን ይመስላል እንግዲህ። አሁን ከላይ አንድ ቡኩ አለው። ቡኩ ማለት ከላይ ቃጫውን መሸፈኛ ከላይ መጀመሪያ ከስር ቡኩ ተደርጓል። ከዛ ቀጣይ ላይ ምን ተደርጓል? ቀጣይ ላይ ቃጫው ተደርጓል። ከቃጫው ላይ ደግሞ ምን ይደረጋል? ቪዲዮ እንትን ያው ቲክቶክ ላይ ታችሁታ ቪዲዮ ለቅቄላችኋለሁ። አንድ ቡኩ ጣል ይደረግበታል። ጣል ይደረግበታል። ይሄው እንደምትመለከቱት እዚህ ጋር ማን ነው ተደረገበት። ይሄ ከተደረገ በኋላ ይታሻል። ቃጫው ወዴት መውጫ የለውም። ፏ ይላል። በደንብ አድርጎ ይስተካከላል። ፏ ባለ መልኩ ይሰራል። ሙጥጥ እያረጋችሁ እንግዲህ በልክ ባይዘ ልኩን ማወቅ አለባችሁ። ልኩን ማወቅ አለባችሁ። ልኩ ካልታወቀ እናንተም መከራ ነው። በኋላ ለባለሙያው እና ጥንቃቄ ይፈልጋል። እንደዚህ አሪፍ ባለሙያ ይፈልጋል። ሴትዮዋ ምዙኛው ጋር የምትገኝ ነው። አሁን የምንገኘው ወሎ አካባቢ ነው። እንግዲህ ወሎ አካባቢ እንዲሰራላችሁ የምትፈልጉትንና እንዲሁም ደግሞ ማየት የምትፈልጉትን ሙሉ ቪዲዮ ጥርት ያለ ነው ብዬ ተስፋ አለኝ። እለቅላችኋለሁ። እናንተ እንግዲህ ሰብስክራይብ እያረጋችሁ አግዙን። እኛ እንግዲህ ይህንን ይመስላል ነው የአሰራራችን ሂደት የምንጠቀመው። ይሄ እንግዲህ አለቀለት ሙሉ ቪዲዮ አንድ ጊዜ ሳላቆም ነው የሰራሁት። ይሄን ቪዲዮ ለአንድ ምርት ይሄን አንዷን ለማምረት ወደ 7 ደቂቃ አካባቢ ፈጅቷል። 7 ደቂቃ ምናምን ጨርሷል። ይሄን አንድ ምርት ለማምረት ማለት ነው። እሰቡት እንግዲህ ምን ያህል በቀን እንደሚመረትና ምን ያህል አዳጋች እንደሆነ በዚህ ቪዲዮ መረዳት ይቻላል። ይሄ እንግዲህ አልቆለታል። አሁን ትንሽ ደረቅ እስከሚል እየጠበቅን ነው። አንድ 30 ደቂቃም ሆነ 15 ደቂቃ እንደ ጅብሰሙ ነው። እንደ ጅብሰሙ ይለያያል። እየጠበቅን እንገኛለን። እንግዲህ አሁን ያንኛውም እንደምትመለከቱት እዛ የተጽዶበት ነው ያለው። ያው ምጣድና እንጀራ እንደ መጋገር ቁጠሩት። ስለዚህ አሁን እንግዲህ ጨርሳለች። እንግዲህ ያንን አምርታ ጨርሳለች። አሁን ቃጫ ለቀጣዩ ቃጫ እያስተካከለች ነው። ቃጫው ከተስተካከለ በኋላ በዚህ መልኩ ተስተካከለ በኋላ ሰራለች ማለት ነው። እዚህ ጋር እንደምትመለከቱት በስሎ አልቋል። እንግዲህ ይሄ ፏ ብሏል። እንግዲህ የተመረተው ምርቱ ይሄንን ይመስላል። እንግዲህ መጀመሪያ ላይ ተገድፎ ነው ያያችሁት። ይሄንን ይመስላል። ውፍረቱንም ጥንካሬውንም ማወቅ ትችላላችሁ። አሰራሩ በዚህ መልኩ ነው የተሰራው። ይሄ እንግዲህ ብዙንም ለአንድ ቤት ስንት ያስፈልጋል? እንደ ካሬው ብዛት ነው። እንደ ካሬው ብዛት ነው የሚወስነው። ያንን እንግዲህ እናያለን። አብረን የምናይ ይሆናል። እንግዲህ እስከ መጨረሻው ድረስ ቪዲዮውን ስለተከታተላችሁን በጣም እናመሰግናለን። ከልባችን እያመሰገንን እንግዲህ ቪዲዮውን ወደ መጨረስ እየሄድን ነው። የምትመለከቱት እንግዲህ ቡልኬት ቤት ነው። ለቡልኬት ቤት ነው እየተሰራ ያለው። ስራው ይሄንን ይመስላል። ገና ምርቱ ነው። ቤቱን ደግሞ ሙሉ ቀርጸን ሙሉ የምናሳያችሁ ይሆናል። እንግዲህ ቀጣይ ድረስ እስከምንገናኝ ቪዲዮውን በደንብ ተመልከቱት። ሀሳብ አስተያየታችሁን በኮሜንት አስቀምጡልን። እንዲሁም ደግሞ ችግር ማስተካከል ያለብንን ነገር እንዲሁም አሳውቁን እና ቤታችሁን ማሰራት ከፈለጋችሁ በ0921227733 እየደወላችሁ እኔን ማግኘት ትችላላችሁ። እንደዚሁም ደግሞ ዩቲዩብ ሰብስክራይብ ያደርጋችሁ በውስጥ መስመር ማውራት ትችላላችሁ። እንግዲህ የተመረተበትን አሁን እየፈቀፈቀች ነው። ሙሉ ቪዲዮ እያጸዳ ስራ መስሪያዋን እያጸዳች ትገኛለች። እና እንግዲህ በጣም እንወዳችኋለን። በጣም እናመሰግናለን ቪዲዮን ስለተከታተላችሁን። ቀጣይ ላይ እንግዲህ እንደዚህ እንዲሰራላችሁ ለምትፈልጉትን ቪዲዮ እንግዲህ ሀሳብ አስተያየታችሁን አስቀምጡልን። እንዲሰራላችሁ የምትፈልጉትን አስቀምጡልን። እስከምንገናኝ ድረስ ሰላማችሁ ብዝት ይበልን። በጣም እንወዳችኋለን። ቤቱም ይሄንን ይመስላል። እንግዲህ ቡልኬት ቤት ነው። ብዙ ነው። ከላይ ራሱ አሞራ ክንፍ ቤት ነው። ከላይ ራሱ እንግዲህ አንድ ቤት ያሰራል። እንግዲህ ቀጣይ ላይ የምናሳያችሁ ይሆናል። የተሰራበት ይሄንን ለመስሪያ ነው። እንግዲህ ቅድም ስንለፈልፍ የነበረው ይሄንን ለመስሪያ ነው። ይሄ ስንጥቅ እንዳይመስላችሁ ዲዛይን የሚገባበት ነው በኋላ ለማብራት። አሁን ገና 2 ክላስ ነው እየሰራ ነው። ገና 2 ክላስ እየሰራን እንገኛለን። እና በዚህ መልኩ ማሰራት ለምትፈልጉ ስልካችን ባይሆን እናስቀምጣለን። ማሰላም